ሰላም ለእናንተ ይሁን ውድ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ ሰላም ይብዛላችሁ። እግዚአብሔር መልካምና በጎ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። በእርግጥ አልፏል አንድ ቀን ሁለት ቀን ግን ይደርሳል። ኔትወርኩ እንደለቀቀ ያው ይደርሳል ብዬ አስባለሁኝ። በያላችሁበት ሀገር ዳርቻ ሁሉ በሰው ሀገር ለስራ የወጣችሁ እግዚአብሔር ደግሞ ኑሯችሁን አሳክቶላችሁ መልካም ኑሮ የምትኖሩ ሁላችሁ እንዲሁም በሰው ጓዳ የምትኖሩ ውድ ሀገሬ ልጆች በስደት የምትኖሩ እግዚአብሔር አምላክ ቅፍ ድግፍ ሰላም ረፍት ጥሩ እንጀራን መጽሐፍ ሲናገር እግዚአብሔር ለወዳጆቹ መልካም እንቅልፍ ይሰጣል ተብሏልና ይጣፈጠ እንቅልፍ ይጣፈጠ ስራ ይጣፈጠ ደሞዝ ይሁንላችሁ። እንዲሁም እንግዲህ በሰው ሀገር ላይ ቤሩት ላይ የተለያዩ ሀገሮች ላይ ክረምቶች አሉ። ቤሩት ላይ ደግሞ እየዘነበ እንደሆነ እህቶች ነግረውኛል እና በያላችሁበት ሰላማችሁ ብዝት ይበል። አበረታቱኝ ሰብስክራይብ በማድረግ ወደ ሀገራችሁ የምትገቡን በሰላም እግዚአብሔር አምላክ በጤና ወደ ሀገራችሁ ይመልሳችሁ። ወዳችኋለሁ። ሰላማችሁ ብዙ ይሁን። እንዲሁም በሀገር ውስጥ ሆናችሁ ደግሞ ወደ ሰው ሀገር ለመሄድ የምታስቡ ሁሉ የዘላለም አምላክ እግዚአብሔር ከፊታችሁ ውጣ። እግዚአብሔር ካረዳ ሰው በኃይሉ በገንዘቡ በደላላ ቢሮ ስላለ ሰው ሀገር ሰርቶ አይመጣምና እግዚአብሔር ከፊታችሁ ውጣ። እጅግ በጣም ወዳችኋለሁኝ። በርቱ። እግዚአብሔር ከናንተ ጋር ይሁን። ሰላም ለእናንተ ይሁን ውድ ሀገሬ። ወዳጅ ጓደኛ ቢሆን ማን እንደ